ቁርአን አረጋጋጭ ብቻ ሳይሆን ተቆጣጣሪም ጭምር ነው። ምዕራፍ 5 ሱረቱል ማኢዳ ቁጥር 48 ላይ ወደ አንተም መጽሐፉን ከበፊቱ ላለው መጽሐፍ አረጋጋጭና በርሱ ላይ ተጠባባቂም ሲሆን አወረድን ይላል። ቁርአን ማረጋጋጥ ሚናም ብቻ ሳይሆን መጠባበቅንም ጭምር ነው የያዘው። ስለዚህ 1037 አሁንም ቀደምት መለኮታዊ መጽሐፍቶች መኖራቸውን ይመሰክራል እንጂ ቅዱስ ቁርአን በውስጡ የሰፈረው ሐሳብ ከዛ ተወስዷል የሚልን አመለካከት አያሲዝም። ኦኬ በሶስተኛ ደረጃ የነቢያትን ስም ማቀፉ ብለሃል። የነቢያትን ስም ማቀፉ ከመጽሐፍ ቅዱስ እንደተወሰደ አያሳይም፣ ከአላህ ዘንድ እንደመጣ ነው የሚያሳየው። እንዴት የሚባል ከሆነ ከመጽሐፍ ቅዱስ እየወሰደ እነ ያዕቆብን የመሳሰሉትንማ ቢገልጽ ኖሮ መጽሐፍ ቅዱስን ባልተቃረነው ነበር። አብዛኛዎቹ መጽሐፍ ቅዱስ ነብይ መሆናቸውን ያልመሰከረላቸው ነው ቁርአን በነብይነት የሚገልጻቸው። ለምሳሌ ከመጀመሪያው አባታችን ብንነሳ አደምን በነብይነት ይገልጸዋል፣ ኢድሪስ ወይም ሄኖክን በነብይነት ይገልጸዋል፣ ኖህን በነብይነት ይገልጸዋል። መጽሐፍ ቅዱስ ለነዚህ ለሶስቱ የትም ቦታ የነብይነት ምስክርነትን አይሰጥም። ቢኮርጅ ኖሮ ከዛ ቢወስድና ቢቀዳ ኖሮ ቁርአን ነብይ ብሎ የሚያስተዋውቀን እነማንን ይሆን ነበር? መጽሐፍ ቅዱስ ራሱ ነብይ ናቸው ብሎ የመሰከረላቸውን ነብይ ሲላቸው በተቃራኒው ዝም ያለውን ዝም ይል ነበር። ነገር ግን ከመጽሐፉ ተቃራኒ በሆነ መልኩ መጽሐፍ ቅዱስ የነብይነትና የመልእክተኝነትን ማዕረግ ያልሰጣቸውን ነብይና መልእክተኛ መሆናቸውን ይገልጻል። በተቃራኒው ባይብል ነብይ ያላቸውን ደግሞ ቅዱስ ቁርአን በዝምታ ያልፋል፣ እንደ ዲቦራ አይነቷ ማለት ነው። ስለዚህ የነቢያትን ስም መያዙ ሙሳ ወይም ሃሩን፣ ዳውድ፣ ሱለይማን ማለቱ ከመጽሐፍ ቅዱስ ተኮረጀ ለማለት በፍጹም አያስችልም። ቢያንስ የምንነጋገረው ክርስትናም ሆነ እስልምና ቢሊዮኖች የሚከተሉት እምነት ከሆነ ጥንቃቄ ልናደርግ ይገባል። ምክንያቱም አሁን የወንጌላዊ ተክሉና የኡስታዝ አቡ ሃይደርን የግል አስተሳሰብ አይደለም ጀጅ እያደረገን ያለ ነው። ዓለም ላይ ቢሊዮኖች የሚከተሉትን እምነት ነው ጀጅ የምናደርገው። ከፍተኛ ጥንቃቄ ያስፈልጋል። ተወስዷል፣ ተቀርቷል ወይም ተኮርጇል ስንል ሪል መሆን ስላለበት ነው። ሌላው በአራተኛ ደረጃ ጥቅስ ብቻ ነው ያቀረብከው፣ ምላሽ ለመስጠት አያመችም። ውይይት ከሆነ ምን መሰለህ ማድረግ ያለብን ሱራ 260 ዘጸአት 4:14 እያልክ ከመጥቀስ ሱራው ላይ ያለው ይነበባል በቁርአኑ፣ ዘጸአት ላይ የተባለውም ከፍቶ ይታያል። ከዛ ምን ያህል ይስማማሉ ምን ያህል አንድ ናቸው የሚለውን ነው ማየት ያለብን። ጥቅሱ ብቻ በራሱ መቅረቡ ሱራ 260 ወይም ሱራ 4:40 እየተባለ ዘጸአት ብሎ መጥቀሱ ተኮረጀ ለማለት እንደማስረጃ አይሆንም። ይሄ አንተን ሐሳብ ትክክል አለመሆኑን ለመግለጽ ነው። እንግዲህ አንድ ብቻ ላንብብሎት፣ አንድ ብቻ ማለት ለማንበብ ብቻ አንድ ላንብብሎት። አሁን ለምሳሌ ቁርአን 20:11 ላይ ሙሴን በቁጥቋጦ መሃል ጠራው ይላል። ስሙን ጠርቶ ሙሴ ሙሴ ያለው ይላል። ይሄን ቃል ዘጸአት ላይ እናገኘዋለን። the same thing ሙሴ ሙሴ ብሎ ጠርቶት እስኪ የቁርአን ሙሴ ብሎ ጫማህን አውልቅ ብሎታል። ጫማህን አውልቅ ብሎታል። እኛም መጽሐፍ ቅዱስ ላይ ዘጸአት ላይ እንዲሁ ጫማህን አውልቅ ብሎታል። ስለዚህ እሱን ማለት ነው። አሁን እኔ ለማንበብ ምንድነው አውጽፌዋለሁ ሳነብ እንትን እንዳይል ብዬ ነው። ብዙ ቁጥሮች ስለሆኑ ማንበቡ ብዙ እንትን እንዳልን ታይም እንዳልፈጅ በሚል ነው። ግን አሁን ይሄው ጠቀስኩሎት እንደው ምሳሌ ማለት ነው። ሌላውንም አንብብልኝ ካሉ ላነብ ይችላሉ ለጊዜ ነው። ቁርአን 20:11 ላይ ያው ስለ ሙሴና ከ20:12ን ማንበብ ይችላሉ፣ ጨርሶ ማንበብ ይቻላል። እሱ የሚያወራው ሙሴ ሙሴ ብሎ እንደጠራው ነው። እኛም መጽሐፍ ቅዱስ ላይ ሙሴ ሙሴ ብሎ እንደጠራው ጫማው ልቅ እንዳለው ጫማው ልቅ እንዳለው እናንተም ጋር ይናገራል። ስለዚህ ነው ያልኩት ሙሉ ለሙሉ ወስዷል አይደለም። እዚህ ጋር ያው ይረዱኛል ብዬ አምናለሁ አቡ አይደር። ስለዚህ ያልኩት ምንድነው የተወሰነ ወስዷል፣ ሙሉ ለሙሉ ኮፒ አድርጓል አይደለም። አለበለዚያማ መጽሐፍ ቅዱስ ሆነ ማለት ነው። ስለዚህ ይሄው እዚህ ጋር አሁን የጠቀስኩሎት ቀጥሉ እንትን እንዳይሉኝ ብዬ ሳልጨርስ ነው በመሃል የገባኸው። ሶሪ በጣም ይቅርታ። ይሄ ችግር የለውም። እየተግባባን ብንሄድ ደግሞ ይበልጥ ደስ ይለኛል። ወንጌላዊ ተክሉ እምለምንህ ነገር ምንድነው? አሁንም ሁላችንም ምራቁጠናል። የምንናገረው መንፈሳዊ ነገር ነው። ሐሳባችንን የበላይ ለማድረግ ከመጣር ይልቅ እውነትን የበላይ ለማድረግ እንሞክር። ሱራ 20 ላይ የጠቀስከውን ብናነበው ከዛውስ ፈልገህ አንድ ቁንጽል ሐሳብ ጫማ ብቻ አውልቅ የምትለዋን እንበልና መረጥከውና በአንተም መጽሐፍ ቅዱስ ጫማ አውልቅ ተብሏል፣ ይሄ ተወስዷል ከተባለ ቢያንስ አንድ ሎጂክ እንጠቀም። ይህ የቅዱስ ቁርአን ጸሐፊ እንበለው ለጊዜው ባንተ ከመጽሐፍ ቅዱስ የሚኮርጀው ሰው የጫማዋን ታሪክ አነሳና የተሰጠውን መልእክት እንዴት ጥሎ ይሄዳል ብለህ ታስባለህ? ቢያንስ ተወሰደ ሲባል ሐሳቡም አብሮ መካተት ነበረበት።
ለምን ጫማዋ ላይ ፎከስ ማድረግ አስፈለገ? እዛ ስፍራ ላይ ምንድነው የተሰጠው ትእዛዝ? እንደውም ትልቁ ቁም ነገሩ የጫማ ጉዳይ ሳይሆን ለምን ዓላማ ነበር የተጠራ? ሙሴ ምንን መልእክት ከአምላኩ ሰማ? ዋና እንደውም ፎከስ ማድረግ የነበረብን እዛ ላይ ነው። ጫማ ሚል ስናገኝ እዚህ ጋርም ጫማ ሚል ከሆነ ተኮርጇል እኮ አይደለም የሚባለው። ያማ ከሆነ አላህ አንድ ነው ይላል ምዕራፍ 112 ቅዱስ ቁርአን ቁጥር 1 ላይ። ዘዳግም 6:4 ላይ ደግሞ እግዚአብሔር አንድ ነው ይላል። ተኮርጇል ማለት ነው በቃ። ቅዱስ ቁርአን ላይ ነፍስ ሁሉ ሞትን ቀማሽ ነች ይላል። አሁንም ከባይብል ላይ ተፈልግና ነፍስ ሞትን ቀማሽ ነች ካለ ተኮርጇል ማለት ነው። ግዴታ አልተኮረጀም ለማለት መጽሐፍ ቅዱስ እግዚአብሔር አንድ ነው ሲል ቁርአን አላህ ሁለት ነው ማለት አለበት እንዴ? ወይም ነፍስ ሁሉ ሞትን ቀማሽ ነው ሲል ቅዱስ ቁርአን ነፍስ ሁሉ አይሞትም ማለት አለበት? ተኮርጇል ካልን ሐሳብ ነው ማውጣት ያለብን፣ ቃላት አይደለም መምረጥ ያለብን። አሁን ወደኔ ሐሳብ ልመለስና እኔ ግን አሳማኝ ማስረጃዎችን ልስጥ። ቅዱስ ቁርአን በርግጥ ለኔ ማስረጃ አይጠበቅብኝም። አለመኮረጁ በራሱ ወይም ተኮርጇል የሚለው በቂ ማስረጃ አለመገኘቱ በራሱ ቁርአን ላለመኮረጁ ማስረጃ ነው። ነገር ግን እንደው በሆደ ሰፊነት እንወያይና ምናልባት አንተም ስህተትህን ከተመለከትከው በአላህ ፍቃድ ታርማለህ ብዬ ተስፋ ስለማድረግ ጠንካራ ማስረጃዎችን ላቅርብልህ ፍቃደኛ ነህ? እኔ በኋላ መቃወሚያ ስለማቀርብ መቀጠል ይችላል። ምንም ችግር የለም። እንደውም በኋላ እንዳይሆንህ አንዳንዱ ላይ ያቆምኩኝ ብንነጋገርበት ሐሳብህ እንዳይበታተን 1 2 3 ብዬ 6 ማስረጃ አቅርቤ እንዳይረሳሳ አንድ ማስረጃ እያቀረብኩ አንተ እየተቃወምክ ሁለተኛ እያቀረብኩ አንተ እየተቃወምክ ራሱ ብንዴት ደስ ይለኛል እንድንግባባበት ይቻላል። በቃ አንዱ ማስረጃ ልስጥ። አንደኛ አንተም እንደምታውቀው እኔም እንደማውቀው ነብዩ መሐመድ አረብ ናቸው። ቋንቋቸውም አረብኛ ነው። ከአረብ ምድር የተነሱ ነብይ ናቸው። መጽሐፍ ቅዱስ ለመጀመሪያ ጊዜ በአረብኛ ቋንቋ የተተረጎመው በ8ኛው ክፍለ ዘመን ነው። በነብዩ መሐመድ የነብይነት ዘመን ወይም ከሳቸው በፊት በአረብኛ ቋንቋ የተዘጋጀ አንድም መጽሐፍ ቅዱስ የለም። ታዲያ ከነብዩ መሐመድ ሞት በኋላ ከሆነ መጽሐፍ ቅዱስ በአረብኛ ቋንቋ የተተረጎመው እንዴት ነው ነብዩ መሐመድ ከመጽሐፍ ቅዱስ ይወስዳሉ ብለን መደምደም እንችለው? ይህንን ማረጋገጫ ከፈለክ አንድ ዌብሳይት ልሰጥህ እችላለሁ። አረቢክ ባይብል አውትሪች ሚኒስትሪ ላይ ሊንኩን እዚሁ ልለቀው እችላለሁ። ገብተህ ካየኸው ለመጀመሪያ ጊዜ ሙሉ መጽሐፍ ቅዱስ በአረብኛ ቋንቋ የተተረጎመው 867 ላይ ነው የሚለው 867። ነብዩ መሐመድ በዚህ ምድር ላይ የነበሩት ከ570 እስከ 632 ነው በአውሮፓ አቆጣጠር። which means ከሳቸው ሞት 220 ዓመት ወይም 250 ዓመት ዘግይቶ የመጣ ነው የአረብኛው ባይብል። እንዴት ነው አንተ ተወሰደ የምትለው አረብኛ መጽሐፍ ቅዱስ በሌለበት? ምንድነው ያንተስ? ይችላል አንድ ነገር አምናለሁ። መጽሐፍ ቅዱስን በቃላቸው የሚያውቁ ሰዎች አሉ። ኤኒዌይ አሁንም ባለንበት ዘመን ሚሞሪያቸው በጣም ሰፊ የሆነ ሰዎች አሉ። በቃላቸው የሚይዙ ነገሮችን አሁን እኔ ስቶሪ ቢነግሩኝ በቃሌ ይዘዋል። ምንም ጥያቄ በሌለው መልኩ ይዘዋለሁ። የፈለገው መጽሐፍ አንብቤ የመያዝ አቅም አለኝ። አንዳንድ እንዲህ አይኪው ችሎታቸው በጣም ከፍተኛ የሆኑ ሰዎች አንድ ነገር ሸምድደው የመያዝ የማወቅ ችሎታ አላቸው። ስለዚህ እነዚህ ሰዎች መጽሐፍ በዛ ዘመን ክርስቲያኖች አረብ ሀገር አልሄዱም ማለት አንችልም። ክርስቲያኖች ተበትነው ነበር ይላል የእግዚአብሔር ቃል። በዓለም ሁሉ እንደተበተኑ የእግዚአብሔር ቃል ይናገራል። በዛ ዘመን የነበሩ ክርስቲያኖች ማለት በዓለም ሁሉ እንደተበተኑ ሐዋርያት ሥራ ላይ ይናገራል። ተበተኑ ይላል። በስደት ምክንያት በዓለም ዙሪያ እንደተበተኑ የእግዚአብሔር ቃል ይናገራል። እነዛ የተበተኑት ሰዎች ቋንቋ ይችላሉ፣ አረብኛ ይችላሉ። አረብኛ መቼም እርግጠኛ ነኝ ለእስላሞች ብቻ የተሰጠ ቋንቋ አልነበረም። በዛ ዘመን ይኖሩ የነበሩ አረብ የነበሩ ሰዎች ቋንቋውን ይችላሉ። ስለዚህ መጽሐፍ ቅዱስን ያውቃሉ። በቃላቸውም ይሁን መረጃም ይኖራቸው ያውቃሉ። ስለዚህ በአረብኛ መተርጎም ይችላሉ። እነዚህ ሰዎች አረብኛ ካወቁ እንትኑን ያው አዲስ ኪዳን የተተረጎመው በእንትን ስለሆነ ማለት በግሪክ ስለሆነ ግሪክኛ ደግሞ በዛ ዘመን የዓለም ቋንቋ ስለነበር በጣም ፌመስ የሆነ ቋንቋ ነው። በዛ ዘመን ላንጉጅ በቴክኖሎጂ ሮማያን ናቸው የመጠቁት፣ በቋንቋ ደግሞ ግሪኮች ናቸው። ስለዚህ የግሪክ ቋንቋ በዓለም ሁሉ ይነገር ስለነበረ ፎር ሹር ግሪክኛ የሚያውቁ አረብ ውስጥ ያሉ ሰዎች ይኖራል። ስለዚህ አዛ አረብ ሀገር አይገባም ብለን ማለት አንችልም። መጽሐፉ ማለት ነው ሊገባ ይችላል። በንግግር ሊገባ ይችላል፣ በቃል ሊገባ ይችላል፣ በጽሁፍም ሊገባ ይችላል።